ግጭቱ ቀጥሏል። ኢራን በእስራኤል ላይ ያልተጠበቀ ጥቃት አደረሰች። ሰላም ዴይሊ ወሬ ነው። የአሁንን ወሬዎች በጥቂቱ። እኔ በወልቃይትም ይሁን ጸገዴ የኢኮኖሚ ተጠቃሚነት እንጂ የማንነት ጥያቄ አለ ብዬ አላምንም ሲሉ አቶ ጌታቸው ረዳ አስተባበሉ። በስራ ላይ ለሌሉ ሰራተኞች ከ408 ሺህ ብር በላይ ደሞዝ ተከፍሏል ተባለ። ፕሬዚደንት ዶናልድ ትራምፕ እስራኤል በኢራን ላይ ጥቃት እንዳትፈጽም ማስጠንቀቃቸውም ተሰምቷል። ኳታር ለተባበሩት መንግስታት በጻፈችው ደብዳቤ ኢራን ሰኞ ዕለት የፈጸመችውን ጥቃት ኮነነች። እነዚህንና ሌሎች ወሬዎችን እንመለከታለን። በየዕለቱ አዳዲስ ወሬዎች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የቤቱ ተቀዳሚ ቤተሰቦች እንድትሆኑ በአክብሮት እንጋብዛለን። ወደ ወሬዎቹ። እኔ ወልቃይትም ይሁን ጸገዴ የኢኮኖሚ ተጠቃሚነት እንጂ የማንነት ጥያቄ አለ ብዬ አላምንም ሲሉ አቶ ጌታቸው ረዳ አስተባበሉ። እኔ በወልቃይትም ይሁን ጸገዴ የማንነት ጥያቄ አለ ብዬ አላምንም ሲሉ አቶ ጌታቸው ረዳ ለአዲስ ስታንዳርድ አስታውቀዋል። የኢኮኖሚ ተጠቃሚነት ጥያቄ እንዳለ አውቃለሁ ብለዋል። ትላንት ሰኔ 16 ቀን 2017 ዓ.ም በሁመራ የተካሄደው ውይይት ተከትሎ የአማራ ሚዲያ ኮርፖሬሽን ወይም አሚኮ ባወጣው ሪፖርት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ የወልቃይት ጠገዴ ህዝብ የማንነት ጥያቄ ተገቢ መሆኑን እናምናለን ብለዋል ሲል ያወጣውን ሪፖርት አስተባብለዋል። ሰኔ 17 ቀን 2017 ዓ.ም ቀትር ላይ በጉዳዩ ዙሪያ አዲስ ስታንዳርድ የጠየቃቸው አቶ ጌታቸው ከአውዱ ውጪ የተወሰደ ነው ብለዋል። በመድረኩ ላይ የገለጽኩት እኔ በወልቃይትም ይሁን ጸገዴ የማንነት ጥያቄ አለ ብዬ አላምንም። የኢኮኖሚ ተጠቃሚነት ጥያቄ እንዳላውቃለሁ። ያም ሆኖ ግን የእኔ እምነት እንደተጠበቀ ሆኖ እዚህ ያላችሁ ሰዎች አለ ብላችሁ የምታምኑ ከሆነ የሆነው ይሁን፣ ጥያቄው በሰላማዊና በህጋዊ መንገድ ብቻ ነው መፈታት ያለበት የሚል ነው ሲሉ ተናግረዋል። በመድረኩ ላይ የነበሩት አብዛኞቹ አስመላሽ ኮሚቴ መሆናቸውን በመግለጽ ወደ ደጋውም ወጥተን ህዝቡ ጋር ተነጋግረን የህዝቡ ስሜት ምን እንደሆነ በተሟላ መልኩ ለመረዳት እንሞክራለን ስል ነግሬያቸዋለሁ ብለዋል። ወደ ሌላ ወሬ ስንሸጋገር በስራ ላይ ለሌሉ ሰራተኞች ከ408 ሺህ ብር በላይ ደሞዝ ተከፍሏል ተባለ። 17 የመንግስት ተቋማት በስራ ላይ በሌሉ ሰራተኞች ስም ከ408 ሺህ ብር በላይ ደሞዝ መክፈላቸውን የፌዴራል ዋና ኦዲተር አረጋግጧል። የህዝብ ተወካዮች ምክር ቤት በዛሬው ዕለት 4ኛ ዓመት የስራ ዘመን 39ኛ መደበኛ ስብሰባውን ያካሄደ ሲሆን በስብሰባውም የፌዴራል ዋና ኦዲተር መሰረት ዳምጤ የፌዴራል ተቋማትን የ2016 በጀት ዓመት የኦዲት ሪፖርት አቅርበዋል። በሪፖርቱ በ16 መስሪያ ቤቶችና በአንድ የጉምሩክ ቅርንጫፍ ጽህፈት ቤት ስራ ላይ ለሌሉ ሰራተኞችና ከስራ ለተሰናበቱ ሰራተኞች ክፍያ መፈጸሙን ገልጸዋል። ችግሩ ለተገኘባቸው ተቋማት ክፍያዎቹን ተመላሽ እንዲያደርጉ ማሳሰቢያ መላኩንም ዋና ኦዲተሯ ማስታወቃቸውን አዲስ አድማስ ዘግቧል። ግጭቱ ቀጥሏል። ኢራን በእስራኤል ላይ ያልተጠበቀ ጥቃት አደረሰች። የእስራኤል የሀገር ውስጥ ጉዳይ ሚኒስትር እንዳለው ቴህራን የረጅም ርቀት ሚሳኤል በመጠቀም በቤርሳቤህ ከተማ ጥቃት አድርሳለች ብሏል። ጥቃቱ ከፍተኛ ጉዳትና ውድመትም አስከትሏል የተባለው የእስራኤል የአጸፋ ምላሽ ሊጀመር እንደሚችልም ተዘግቧል። ግጭቱ 13ኛ ቀኑን እንደያዘ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በማህበራዊ ትስስር መድረካቸው ላይ ባሰፈሩት ጽሑፍ እስራኤል በኢራን ላይ ጥቃት መፈጸም የለባትም በማለት ማስጠንቀቂያ አስተላለፉ። ፕሬዝዳንቱ ትሩዝ በተባለው የራሳቸው ማህበራዊ ሚዲያ መድረክ ላይ እስራኤል እነዚያን ቦምቦች አትጣይ፣ በጥቃቱ የምትቀጥይ ከሆነ ከፍተኛ ጥሰት ነው፣ አውሮፕላን አብራሪዎችን አሁኑኑ ወደ ቤታቸው መልሺ ብለዋል። ይህ የፕሬዝዳንቱ ማስጠንቀቂያ የመጣው ከዛሬ ጠዋት ጀምሮ ተግባራዊ የሚሆን የተኩስ አቁም በኢራንና በእስራኤል መካከል መደረጉን ካስታወቁ በኋላ ነው። እስራኤል በትራምፕ ሀሳብ መስማማቷን ስታስታውቅ ኢራን ደግሞ ጥቃቱን የምታቆመው እስራኤል ካቆመች ብቻ ነው ብላለች። ነገር ግን ረፋድ ላይ የእስራኤል ጦር ሰራዊት በኢራን የተወነጨፈ ሚሳኤል አክሽፍ ያለሁ ቢልም ኢራን ግን ምንም አይነት ጥቃት አለመፈጸሟን አስታውቃለች። ዶናልድ ትራምፕ ቆየት ብለው ለጋዜጠኞች እንደተናገሩት ሁለቱም ሀገራት የተኩስ አቁሙን ጥሰዋል በሚል ከሰዋቸዋል። ሆን ብለው ማድረጋቸውን እርግጠኛ አይደለሁም ያሉት ፕሬዝዳንቱ ዛሬ ጠዋት የእስራኤል ሁኔታ አልወደድኩትም፣ ይህንን ማስቆም እችል እንደሆነ አያለሁ ያሉት
ፕሬዝዳንቱ ጨምረውም ኢራን ወደፊት ፈጽሞ ኒውክሌር መሳሪያ አትገነባም በማለት በኢራን ሁኔታም ደስተኛ አለመሆናቸውን አመላክተዋል። ዘገባው የቢቢሲ አማርኛ ነው። በምናሰማችሁ ሌላ ወሬ ኳታር ለተባበሩት መንግስታት በጻፈችው ደብዳቤ ኢራን ሰኞ ዕለት የፈጸመችውን ጥቃት ኮነነች። ኳታር ኢራን ሰኞ ዕለት በአሜሪካ አልኡዲድ የጦር ሰፈር ላይ የፈጸመችውን ጥቃት በመኮነን ለተባበሩት መንግስታት ዋና ጸሐፊ ደብዳቤ ጽፋለች። የኳታር ውጭ ጉዳይ ሚኒስትር ባወጣው መግለጫ ላይ ደብዳቤው ጥቃቱ የኳታር ሉዓላዊነትና ግዛታዊ አንድነት ላይ የተፈጸመ እጅግ አደገኛና ግልጽ ጥሰት መሆኑን ገልጸዋል። ደብዳቤው የኢራን አብዮታዊ ዘብ የሚሳኤል ጥቃት ለአካባቢውም ሰላምና ደህንነት ቀጥተኛ ስጋት መደቀኑንም ያብራራል። የኳታር መንግስት ከዚህ ግልጽ ጥቃት ተፈጥሮና መጠን ጋር ተመጣጣኝ በሆነ መልኩ በዓለም አቀፍ ሕግ መሰረት ምላሽ የመስጠት መብቱ የተጠበቀ መሆኑን አጽንኦት ሰጥቷል ሲል መግለጫው አክሎ ገልጿል። የኳታር መንግስት የኢራን አምባሳደር ጠርቶ ማነጋገሩንም አስታውቋል። የውጭ ጉዳይ ሚኒስትር ሰኞ ዕለት በዩናይትድ ስቴትስ ጦር ሰፈር ላይ የተፈጸመውን የሚሳኤል ጥቃት ሙሉ በሙሉ ማክሸፏን ገልጿል። ዴይሊ ወሬን ሰብስክራይብ በማድረግ የቤቱ ተቀዳሚ ቤተሰቦች እንድትሆኑና በየዕለቱ አዳዲስ መረጃዎችን እንድታገኙ በአክብሮት እንጋብዛለን። ሰላም።